እሺ ኢንሻአላህ ዛሬ ውድ እህቶቻችን ሁለት እህቶቻችን አግብተዋል። የነሱ ሰርግና እንደዚሁም በተጨማሪ ደግሞ ብዙ በርካታ የሆኑ ተመራቂዎች አሉ ቃይዳን ጨምሮ። አላህ ሱብሓነሁ ወተዓላ መልካም ስራችሁን ይቀበላችሁ፣ ከፍ ያደርጋችሁ ኢንሻአላህ። በጣም ደስ ስላለን ኢንሻአላህ በምንችለው አቅም የምንችለውን ያክል እናድርግ፣ እንምከራችሁ፣ እንገስጻችሁ በሚልና እንመካከር። የእናንተንም ደስታ ለመከፈልም ጭምር ነው ኢንሻአላህ። አላህ ሱብሓነሁ ወተዓላ ትዳራችሁን ያማረ የሰመረ ያድርግላችሁ። ባለትዳሮችም እንደዚሁም ደግሞ አዲስ ተመራቂዎችን አላህ ሱብሓነሁ ወተዓላ ለቁርአን የምትሐፍዙበት ከዚህ በላይ ደግሞ የምትቀሩበትን አላህ ሱብሓነሁ ወተዓላ ቀዋ ይስጣችሁ። የተወሰነ ምክር ባለትዳሮችን አስመልክቶ ኢንሻአላህ አላህ ሱብሓነሁ ወተዓላ የተናገረውን በመናገር እጀምራለሁ። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጃ ሊተስኩኑ ኢለይሃ ወጀዐለ በይነኩም መወደተን ወረሕማ ይላል አምላካችን አላህ ሱብሓነሁ ወተዓላ። ወሚን አያቲሂ ከተአምራቶቹ መካከል ነው ትዳር የሚባለው ነገር፣ ባልና ሚስት የሚባለው ነገር ከአላህ አዘወጀል ተአምር፣ ሌሊትና ቀን ያላህ ተአምር ነው። እኛ ያላህ ተአምሮች ነን። ካላህ ትላልቅ ተአምሮች መካከል አንዱ ትዳር ነው እና ወሚን አያቲሂ ከተአምራቶቹ አን ኸለቀ ለኩም ሚን አንፉሲኩም አዝዋጃ ከነፍሶቻችሁ አዝዋጃ ሚስቶችን ፈጠረ። ለምንድን ነው የፈጠራቸው? ሊተስኩኑ ኢለይሃ ወደ እርሷ ትረጋጉበት ዘንድ ወይም ደግሞ ትረኩ ዘንድ። ወጀዐለ በይነኩም መወደተ ወረሕማ አላህ ሱብሓነሁ ወተዓላ መወዳ መወደድንና ወረሕማ እዝነት መተዛዘንን አላህ ሱብሓነሁ ወተዓላ እንዳደረገ ይናገራል። በመጀመሪያ ሴት ልጅ መስከኛ መሆኗን ነው እዚህ አላህ አዘወጀል የሚያስቀምጠው። አንድ ሰው ሲያገባ ስክን የሚል ሴት ናት መሆን ያለበት፣ አንድ ሴት ነው። አላህ ሱብሓነሁ ወተዓላ እንደገለጽ አይነት ሴት ነው ወይ ብለን ራሳችንን እንድንጠይቅ ያደርገናል። ሊተስኩኑ ኢለይሃ ማለት ወደ እርሷ ይረካ ዘንድ እንደዚሁም ደግሞ ይረጋጋ ዘንድ። እርጋታ የሚባል ሰከን መረጋጊያ። ለምሳሌ አንድ ቤት ሰከን ይባላል አይደለ? ሰከን ማለት በቃ እርግት ብለን የምንኖርበት ይሄ አገር ሰከን ይባላል። ገብቶሻል? ቦታ እንደዚህ ሰከኖች ይባላሉ። ለምን? እርግት ብለን የምንቀመጥበት ስለሆነ ነው። ሴትም ልጅም ስክን ብለን የምንኖር ብሎ የሚኖርባት ናት። ገብቶሻል? ስለዚህ አላህ ሱብሓነሁ ወተዓላ እንደዛ ብሎ ነው የገለጻት፣ ያኔ መረጋጊያ ብሎ ነው የገለጻት አላህ ሱብሓነሁ ወተዓላ። ኢላሂ ወደ እርሷ ወጀዐለ በይነኩም በመካከላችሁ ደግሞ አደረገ። የመጀመሪያው መወዳ ነው፣ መዋደድ መፋቀር የሚባለው ነገር። ይሄ መዋደድ እና መፋቀር የሚባለው ነገር እስከ መጨረሻው ላይ ቆይ ይችላል። ገብቶሻል? አንድ ጊዜ ከፍ አንድ ጊዜ ዝቅ ሊል ይችላል። ግን አላህ ሱብሓነሁ ወተዓላ ቀጥሎ ምን አለ? ወረሕማ እዝነትን አለ። መተዛዘን የሚባለው ነገር ግን እስከ መጨረሻው ሊቆይ ይችላል። ገብቶሻል? መተዛዘን ለምሳሌ ለባልሽ ማዘን፣ ባልም ለሚስቱ ማዘን የሚባለው ነገር በተጣላችሁም ጊዜ ራሱ ይሆናል። ለምሳሌ ትረጃዋለሽ፣ መጥፎ ነገር ላይ ደርሶ ከሆነ ሁኔታዎች አልተስተካከሉለት ከሆነ ለመረዳት ነው የምትሞክሪው። የሆነ ነገር ሲሆን ራሱ ሲቆጣ ሲናደድ ራሱ ከመውቀስ ለመረዳት ትሞክሪያለሽ። ምክንያቱም መተዛዘን ስላለ በመካከላችሁ ማለት ነው። እና እንትን ከማለት ይሄ ዘመን አመጣሹን ከመከተል ሰው ዘመን አመጣሹ እንደዚህ ካለሽ እንደዚህ በይ ምናምን አይነት ነገር ሳይሆን አላህ ሱብሓነሁ ወተዓላ መተዛዘንን መዋደድንና መተዛዘንን በመካከላችን አድርጓል። ገብታችኋል? የሆነ እንደዚህ ካለሽ እኮ እንደዚህ ነው፣ እንደዚህ ካለሽ እኮ እንደዚህ ነው ብለው እነዚህ ዩቱባቸውንና ሴቶቻቸውን ለማሳደግ የሚናገሩት ንግግር ትክክል አይደለም። ገብታችኋል? ቁርአን እያንዳንዱን ነገር አስቀምጦልናል እና አላህ ሱብሓነሁ ወተዓላ ደግሞ በሌላ አንቀጽ ላይ ሁነ ሊባሱን ለኩም ወአንቱም ሊባሱን ለሁን፣ እናንተ ለነሱ ልብሶች ናቸው እናንተም ለነሱ ልብሶች ናቸው አለ። ሁለታችሁም አንዱ አንዱን ገመና የሚሸፍን አንዱ አንዱን የሚሸፍን አንዱ የአንዱን ድክመት የሚሸፍን ነው። ገብታችኋል? አንዱ የአንዱን ጥንካሬ የሚያጠናክር ሁነ ሊባሱን ለኩም ወአንቱም ሊባሱን ለሁን፣ ለእናንተ እነሱ ለእናንተ ልብሶች ናቸው እነሱም ለእናንተ ልብሶች ናቸው። እና ልብስ የሚባለው ነገር ይሄ ጨርቁን አይደለም የተፈለገበት እዚህ ጋር ይሄ በመካከላችን ያለው እንትን ይሄ ሪሌሽንሺፑ እንትኑ ነው ዋናው እንትኑ ይሄ ለምሳሌ እንትን መባለት መተዛዘን፣ መዋደድ፣ እንደዚሁም ደግሞ ገመና መሸፋፈን፣ እንደዚሁም ደግሞ አንዱ ሲያጠፋ አንዱ ይቅር ማለት፣ እነዚህ ነገራቶች መታገስ፣
እንደዚሁም ደግሞ መነጋገር በመካከል ብቻ ያንን ትዳር ሊያድኑ የሚችለውን ነገራቶች ማድረግ እሱ ሁነ ሊባሱን ለኩም ወአንቱም ሊባሱን ለኩም ብሎ አምላካችን አላህ ሱብሃነሁ ወተዓላ በዚህ መልኩ ልብስ ብሎ አስቀምጧል። ያ ማለት በቃ ትዳርሽን ሸፍነሽ የምትይዥ ማለት ነው። ገመናውን የማታውጪ የትኛውን ቦታ ላይ ሄደሽ የሱን ገመና የማትናገሪ ራስሽ ቤትሽ ውስጥ ሆነሽ መስተካከል ያለብሽን ነገር የምታስተካክል ጠንካራና አስተዋይ ሴት እንድትሆኚ የሚያዝ ነገር ነው። እሱም በተመሳሳይ ማለት ነው። አላህ ሱብሃነሁ ወተዓላ ወንዶችን እኮ ሲያዝልን ምን ብሎ ያዘ? ወአሽሩሁነ ቢልማዕሩፍ አይደለ? በመልካም ያዟቸው አምላካችን አላህ ሱብሃነሁ ወተዓላ ሲያዝ እነሱን ሲያዛቸው በዚህ መልኩ ነው ያዘዘው። ያኔ እነሱን እዚህ ጋር ሲያዛቸው ግን ለኛም ይውላል ይሄ ነገር። ወአሽሩሁነ ቢልማዕሩፍ በመልካም ያዟቸው ለወንድም ለሴትም ይሆናል። እዚህ ጋር ወንዶችን ለምን አስቀደመ ሲባል ወንዶቹ ያኔ ጀፋ ምናምን እንደዚህ አንዳንድ ጊዜ የሆነ ቁዋ ምናምን እንደዚህ ስላለባቸው ያንን ነገር እንዳያሳዩ አላህ ሱብሃነሁ ወአሽሩሁነ ቢልማዕሩፍ በመልካም ነገር ያዟቸው ነው አምላካችን አላህ ሱብሃነሁ ወተዓላ የሚናገረውና እኛንም ግን በተመሳሳይ ምንድን ብሎን ከተባለ ፈሷሊሓቱ ቃኒታቱን ሐፊዛቱን ሊልገይብ መልካም ሴቶች ታዛዦች ናቸው አለ። እንደዚሁም ደግሞ ባሏ በሄደ ጊዜ ሐፊዛቱን ሊልገይብ ሲር የሱን ነገር የምትጠብቅ ናት። ያኔ ሲሩን ወይም ደግሞ እሱ በሌለበት እንትን ገመናውን የምትሸፍን ናት። ገብቷችኋል? ሐፊዛቱን ሊልገይብ ገይብ እሱ ሲሄድ ከቤቷ ሌላ ሰው የማታስገባ ራሷን የምትጠብቅ ከዝሙትም ከመጥፎ ነገራቶችም እሱን ዝቅ ከሚያደርጉ ነገራቶች በአጠቃላይ የምትርቅ አይነት ሴት ትሆናለች ማለት ነው። ገብቷችኋል? አላህ ሱብሃነሁ ወተዓላ ወአሽሩሁነ ቢልማዕሩፍ የተባሉ ሴቶች እነዚህ ፈሷሊሓቱ ቃኒታቱ ሐፊዛቱ ሊልገይብ የተባሉ ገብቶች ሷሊህ ናቸው፣ ቃኒት ናቸው። አላህ ሱብሃነሁ ወተዓላ በትክክል የሚገዙ ሷሊሓት በቃ እርግጥ ያለች ቤቷን የምታውቅ ቤቷን የምትገመግም የሆነች ሴት ናት ይቺ ሴት። ገብቷችኋል? እነዚህ ነው ወአሽሩሁነ ቢልማዕሩፍ። ነገር ግን መጥፎ ከሆኑ ግን አላህ ሱብሃነሁ ወተዓላ ፈድሪቡሁነ ገይረ ሙበሪህ የተባለበት ሁኔታ አለ እኮ አይደለ? ሳካት ሳትደርሱ ሙታችሁ የተባለበት ሁኔታ አለ። ያን የተባለው ምንድነው? መጥፎ ሴቶችን ነው። ገብቷችኋል? አመፅን የሚፈልጉ ሴቶች አሁን ላይ አመፅን በባላቸው ላይ አመፅ የሚያደርጉባቸው ሴቶች ይሄ እነዚህ ምንድነው ይሄ ሴታዊነት የሚለው ወይም ደግሞ በእንግሊዝኛው ይሄ ምንድነው የሚባለው? ጠፋብኝ። ሴታዊነት የሚባለው አሁን አዲስ የመጣው ነገር አለና ሴትም ልክ እንደተጨቆነች ወንድ ሁሌ እየጨቋኝ እንደሆነ ሴት ልጅ ሁሌ የሆነ ለባሏ እንኳን ምግብ ስትሰራ እንደተጨቆነች አድርገው የሚናገሩበት ሁኔታ አለ። ያንን ነገር ይዙና ሴቶቹ ደግሞ ባሌ ጨቆነኝ እንደዚህ አያደርግ በቃ እሷ ያለባትን ኃላፊነት እሱ እንዲሸከምላት የምትፈልግ አይነት ሴት እየተፈጠረች ነው የመጣችው ማለት ነው። እና ይሄ ነገር ምንድነው? ይሄ ከነጮቹ ዓለም ጋር እየሄድን ትዳርን እየሸሸን እንደዚሁም ደግሞ ኃላፊነትን መውሰድን እያቆምን የምንመጣበትን ሁኔታ እየፈጠርን እንመጣለን እና ይሄንን ነገር ልናስተካክል ይገባል። ያላህ መልእክተኛ አለይሂ ሰላቱ ሰላም ምን ይላሉ? ኢዛ ተዘወጀ አብዱ አንድ ባሪያ እኮ ሲያገባ አሉ ፈቀድ እስተክመለ ኒስፉ ዲን አንድ ሰው ሲያገባ ኒስፉ ዲን የዲንን ግማሹን ተለበሰ ይላሉ ያላህ መልእክተኛ አለይሂ ሰላቱ ሰላም እና ኒስፉ ዲን ማለት የኢማኑ ግማሽ ማለት ነው። ያንን ነገር ተለበሰ እና አንድ ሰው ያኔ ትዳር ውስጥ ሲሆን ምንድነው ከብዙ ነገራቶች ይርቃል። ከሐራሞች ነገራቶች ለምሳሌ ትዳር ብለሽ የምታወሩ ሰው አይኖርም። ከዝሙት ትርቂያለሽ፣ አይንሽን ቁሉ ከማረግ ትርቂያለሽ፣ መጥፎ ነገራቶችን ከማየት ትርቂያለሽ። ከሐራም በአጠቃላይ እንድትጠበቂ ያደርግሻል ማለት ነው። ያ ማለት ኒስፉ ያኔ የድንሽን ግማሽ ይዝሻል። እዛ ላይ ደግሞ ቤት ሲትራ ነው ስትር ብለሽ ትኖሪያለሽ። ዙርያዎችን ጥሩ ዙርያዎች ታፈሪበታለሽ። አላህ ሱብሃነሁ ወተዓላ የሚፈራ ቤትን ትመሰርቻለሽ። ቀላል ነገር አይደለም። ያኔ ሀገር እንኳን የምትመሰረተው ከምንድን ነው? ከቤት ነው። ከባለትዳሮች ቤት ነው። ገብቷችሁ ኋላ ከዛ ዲን ደግሞ ነው ያላህ መልእክተኛ አለይሂ ሰላቱ ሰላም የትንሳኤ ቀን የሚወዳደሩብን ነገር ካላት ዙርያ ነው። ዙርያ ማፍራት ከዛ በኋላ በድን በተርቢያ ማሳደግ ማለት ያላህ መልእክተኛ አለይሂ ሰላቱ ሰላም እነዚህ ዙርያዎች እነዚህ ልጆቻችን ነው ብለን ስናሳያቸው የሚደሰቱበት አይነት ትዳር ማለት ነው። ያ ምርጥ ያላህ መልእክተኛ አለይሂ ሰላቱ ሰላም ያኔ ሲያዙን ይሄንን ነገር ኸይር እንደሆነ መልካም እንድነው ሲናገሩ ኸይሩኩም ሊአህሊ ከእናንተ ኸይራቸው መልካማችሁ ማለት እኮ ኸይሩኩም ሊአህሊ ለቤተሰቦቹ ኸይር የሆነ ነው። አይ ባል ለሚስቱ ሚስት ለባሉ ማለት ነው። ኸይሩኩም ሊአህሊ እኔ ከእናንተ የተሻልኩ ለቤተሰቦቼ መልካም ነኝ ምርጥ ነኝ በማለት ያላህ መልእክተኛ አለይሂ ሰላቱ ሰላም ይናገራሉና እኛም በምንችለው አቅም ይሄንን ነገር ልንላበስ ይገባል። የአላህ መልእክተኛ አለይሂ ሰላቱ ሰላም ምን ይላሉ? ለም የራ አልሙተሐቢን ለሁለት ሰዎች እኮ ለሚዋደዱ ሰዎች ሚስሉ ኒካህ ይላሉ። ከመጋባት የበለጠ እኮ ምንም
መልካም ነገር የለም ይላሉ። ገብቷችኋል? አሁን ላይ ረጅም ዓመት 5 ዓመት 6 ዓመት ይቆያሉ። ከዛ በኋላ ትዳሩን ከገቡ በኋላ ከውጭ እንደፈለጉ የፈለጉትን ነገር ስላደረጉ ያንን ትዳሩ እንደገና የማይሰምርበት ሁኔታ ይመጣል ማለት ነው። ገብቷችኋል? አገባቡ ካላማረ አወጣጡ ምን ይሆነ ይበላሻል። የሆነ መጀመሪያው ከተበላሸ መጨረሻው የሚያስጠላ ሊሆን ይችላል። ኢላ መን ረሒመ ረቢ ማለት ነው። እና አገባባችንን እንድናስተካክል አንድ ሰው ከተዋደደ ቶሎ መጋባት እንዳለበት የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ይናገራል። እንደዚሁም ደግሞ አላህ ሱብሓነሁ ወተዓላ ለባሎች ሲነግራቸው ያኔ ሴቶችን አደራ ምናምን ብሎ የተናገረበት ሁኔታ አለ። መልእክተኛ ዓለይሂ ሰላቱ ወሰላም እስተውሱ ቢኒሳኢ ኸይራ ብሎ የተናገሩበት ሁኔታ አለ። አደራ ሴቶችን አደራ ብሎ የተናገሩበት ምንድነው? እኛን እነሱ አደራ ብለው ከተናገሩ ያለ መልእክተኛ ባዘዙት ትእዛዝ እንድንቆም ነው። ገብቷቸውን ቀጥ እንድንል ነው። እነሱን አደራ ሲላቸው እኛም ደግሞ እነዛን ሰዎች አደራ የተባሉት ሰዎች መመቸት አለብን። ለነዛ ሰዎች ስላችሁ አሁን ለምሳሌ የሆነ መጥፎ በመሆን ነገራቶችን በማበላሸት ምናምን ቤትሽን እያፈራሽ ምናምን ከዛ በኋላ እኮ የኔ ባል እኮ ኸይር አይደለም እስተውሲል ቢኒሳኢ ኸይራ ተብሏል እና ቁርአን ላይ የኔ ባል ግን እንደዛ አይደለም ብለን የምናምጽበትና ጥሩ መጥፎ ነገራቶችን የምንናገርበት ሊሆን አይገባም። መጀመሪያ አንቺ ለዛ ትዳር ምን አበረከትሽ? ለዛ ትዳር ጥሩ ነሽ ወይ? መልካም ነገር እያደረግሽ ነው ወይ? ለትዳርሽ ምን ያክል ዋጋ እየከፈልሽ ነው? ገብቷችኋል? የምንችለውን ነገር እያደረግን ነው ከነዛ ሰዎች እየጠበቅን ያለው የሚለውን ነገር መመልከት ይኖርብናል ማለት ነው። ገብቷችኋል? ሌላው ነገር ምንድነው? ትዳር ውስጥ ሲገባ መቻቻል ሊኖር ይገባል። አላህ ያለ መልእክተኛ ዓለይሂ ሰላቱ ወሰላም ላ የፍረግ ሙእሚን ይላሉ። ሙእሚን አንድ ሙእሚን ሚስቱን ወይም ሙእሚን ሴትን ሊያብንት ላይ ያኔ ሊጣላት አይገባም ይላል መልእክተኛ ዓለይሂ ሰላቱ ወሰላም። እንዴት ስለዛልክ ወንድ ልጅም ሊጣላ አይገባም። ኢንከሪሃ ሚንሃ ኸልቀን ያኔ ረዲያ ሚንሃ አኸር አንድ መጥፎ ነገር ቢጠላባት እንኳን ሌላ ነገር ሊኖራት ይችላል። በተመሳሳይ ደግሞ ወንድም አንድ ነገር ብትጠይበት ሌላ ነገር መልካም ነገር ሊኖር ይችላል። ለምሳሌ ልጆችን በትክክል የሚይዝ ከሆነ አንቺን በሚችለው አቅም የሚያበላሽ የሚያጠጣሽ ከሆነ ከውስጥ የሚደቅ ከውጭ የሚደክ ምናምን ከሆነ አንተ እኮ አንድ ቀንም እኮ አበባ አላመጣህልኝም ብለሽ ልትጣለው አይገባም። ገብቶሻል? ያንን ነገር ተረድተሽ በቃ እሱ ፍቅሩን እየገለጸ ያለው በዚህ መልኩ ነው። ሁሉም ፍቅሩን የሚገልጽበት ነገር አለው። ገብቶሻል? ግዴታ የሆነ የነጮቹን ነገር መከተል አይጠበቅበትም። ለምሳሌ ልጆቹን እየለፋ እየደከመ መከራውን እያየ አፈር እየጋጠ እያመጣ እያበላ ከሆነ ፍቅሩን እየገለጸ ለልጆች እኮ ነው እያለ ነው ያንን የሚያመጣው። ለሚስቴ እኮ ነው ሚስቴ እንደዚህ ብላ እኮ ነው ተጎድታ እኮ ነው ቤቱን እኮ ነው እያለ የሚያመጣ ወንድ ሊከበር ነው የሚገባው። ልታከብሪ ልትወጂ ነው የሚገባው እንጂ ለእናንተ እኮ አበባ ሰጥተኸኝ አታውቅም ብለሽ ልትጣለው አይገባም። ገብቶሻል? የውጭ ነገር እያየን ለምሳሌ አሁን ላይ አንተ እኮ ለምሳሌ አሁን ይሄ እርግዝና የወፍጻ ምንድነው እየተባለ የሚከበር ነገር አለ። እነዚያን ከውጮች እያዩ ባሎቻቸውን የሚጣሉ በጣም ብዙ አሉ። ኢስራፍ ያለ ምንም ነገር እዛ ላይ ደግሞ ቢድዓ የሚሰራበት አላህ ሱብሓነሁ ወተዓላ የማይፈራበት ነገራቶች እየተከሰቱ ነው ያሉት። እዛ ላይ ትዳር ሲደገስ ራሱ የሌለ ወጪ ይወጣል ምናምን ለምን እነገሌ ስላደረጉ ማለት ነው። እና ከሌሎች ቤታችሁም ከሌሎች ቦታ ላይ አታወዳድሩ። መወዳደር ምናምን የሚባል ነገር ወደዛ አስወግዳችሁ መቻቻል። እሱንም አንቺ ቻይ እሱም አንቺን ይቻልሽ። አንቺ መጥፎ ጸባይ ያለሽ እሱ እያለፈሽ እየተወሽ ነው እንጂ እሱ መጥፎ ጸባይ ያለሽ። ስለዚህ ጸባይሽንም በማስተካከል የእሱንም ጸባይ ለማድረግ መሞከር ነው ያለብሽ ማለት ነው። ወደሽ እና ፈቅደሽ የገባሽበት ትዳር ከሆነ ያለ መልእክተኛ ዓለይሂ ሰላቱ ወሰላም ሰላት ሴቶች ሲናገሩ ያለ መልእክተኛ እዛ ሰላት ምራአቱ خمسها 5 አውቃት ሶላት ከሰገደች አንድ ሴት صامت شهرها እንደዚሁም ደግሞ ወሯን ከጾመች وحفظت فرجها እንደዚሁም ደግሞ ብልቷን ከጠበቀች وعطت زوجها ባሏን ከታዘዘች قيل لها ادخل الجنة ጀነትን ግቢ ተበላ በሌላ እንደውም ሐዲስ በፈለግሽው የጀነት በር ግቢ ተብላ ትነገራለች ነው የተባለው። እና ጀነትን መግባት ከተፈለገ እንዴት የተፈጠርንበት ዓላማ አላህን በብቸኝነት ተገዝተን ልንሞት ነው። እኛ ደግሞ ይሄን ቀልል አድርጎ ለስብሃነ ተዓላ ፈርዷን ብቻ እንድንተገብርና ባላችን እንድንታዘዝ አድርጎናል። ይሄ ኒዕማ ነው። በነገራችን ላይ ቀልል አድርጎልናል። እንደ ወንዶች ጅሃድ ውጡ ወይም ሄዳችሁ ወጥታችሁ ስሩ፣ እንደዚህ በሉ፣ እንደዚህ ድከሙ አላለንም። እነዚህን ነገራቶች አድርጊ ጀነት ትገቢያለሽ። አለቀ። ገብቶሻል? ቅልል ነው ያደረገልን ማለት ነው። እና እኛም አላህ ሱብሓነሁ ወተዓላ ያገረልን ነገር ልንጠቀምበት ነው የሚገባው ማለት ነው። ሌላው ነገር ምንድነው? ምስጋና ማብዛት። የሆነ ባልሽ የሆነ መልካም ነገር ሲናገር መልካም ነገር ሲያደርግልሽ ወይም አመሰግናለሁ ባሌ ጀዛከላሁ ኸይር አላህ መልካም ስራህን ይቀበልህ። ሴቱም ወንዱም እንደዛ ማለት አለበት። ልጆችሽን ስለምታሳድጊ ልጆችሽን ስለምታከብሪ ልጆችሽን ጥሩ አድርገሽ በቃ ቤትሽን ቆንጆ አድርገሽ ሰላሽ አመሰግንሻለሁ ሊል ይገባል። ያንን ነገር ግን እሱ ካላደረገ አንቺ ማድረግ አለብሽ፣ አንቺ ማሳየት አለብሽ።
ገዛ ያለ መልእክተኛ አለይሂ ሰላቱ ሰላም ምን ይላል? ላ የንዙሩላህ ኢላ ምርአቲን ይላሉ። አላህ ሱብሓነሁ ወተዓላ እኮ ወደዛች ሴት አይመለከትም ይላሉ። ላ ተሽኩር ሊዘውጅሃ ለባሏ የማታመሰግን የሆነች ሴት እቺ ሴት አላህ ሱብሓነሁ ወተዓላ ወደ እሷ አይመለከትም ይላሉ። አይመለከታትም። እና አላህ እንዲመለከተን ከፈለግን ማመስገን በቃ ሽክረን። ለምሳሌ የውጭ ሰው የሆነ ነገር ሲያደርግልን ምንድነው ሽክረን እንላለን። ገብቶሻል? አመሰግናለሁ ሀታ ለው ኃላፊነቱን እየተወጣ ከሆነ ሊመሰገን ይገባል። አሁን ላይ ልጆቻቸውን ሻራ ላይ ጥረው ዞር የሚሉ አሉ። ባልሽ ይሄን ነገር እያደረገ ከሆነ ልታመሰገኙ ጀዛከላሁ ኸይር፣ የኔ ባል ስለሆንክ አመሰግናለሁ፣ የኔ ባል ስለሆንክ ኮራብሃለሁ፣ ጀዛከላሁ ኸይር፣ አላህ መልካም ስራህን ይወደድልህ፣ ከፍ ያድርግ፣ ይቀበል እያልሽ ልታመሰግኙ ይገባል ማለት ነው። እና እነዚህ ነገራቶች ትዳርን ያጣፍጣል። ሌላው ነገር ምንድነው? መወዳና ወራህማ ቅድም እንደተባባልነው መወዳና ይሄ መተዛዘንና መወደድ የሚባለው ነገር ሊኖር ይገባል። እና የሆነ እንትን ይሄ ደካማ ጎኑን ይሄን አርገን እያልን ደካማ ጎኑን ከማየት ጥሩ ጎኑን እያየን ያንን ነገር ተሽጂዕ ማድረግ ገብቶሻል። ኋላ መዋደድ የሚባለው ነገር ዘይ ይሆን አንቺ ራሱ እየወደድሽው ትመጫለሽ። ደካማ ጎኑ አይታይሽም ማለት ነው። ሁልጊዜ ጠንካራ ጎኑን የምታይ ከሆነ ደካማ ጎኑ አይታይሽም። ያን እዝነት ሲጨመርበት ደግሞ አስቡት ምን ያክል ቤቱ ሰላም እንደሚሆን፣ እሱ ራሱ ወደ ቤቱ የመመለስ እንትኑ ራሱ በጣም ጎበዝ እንደሚሆን፣ ወደ ቤቱ ተመልሶ አንቺን ለማግኘት ቤተሰቦቹን ልጆቹን ለማግኘት እንደ ደስተኛ እንደሚሆን ማለት ነው። እና የመዋደድ እና መተዛዘን የሚባለው ነገር ሊኖር ይገባል ማለት። ሌላውን ደግሞ አተዓውን ይሄ ምንድነው የሚባለው? መከባበርና መተጋገዝ የሚባለው ነገር አላህ ሱብሓነሁ ወተዓላ ወተዓወኑ ዐለል ቢሪ ወተቅዋ ብሏል አይደለ? በመልካም ነገር ተጋገዙ ብሏል። እና ከሁሉም በላይ ልታግዙ የሚገባው ማን ነው? ባልሽን ነው ማለት ነው። ገብቶሻል? መተጋገዝ የሚባለው የግል ፍሉስ ምናምን ማለት አይደለም፣ የሱ ኃላፊነት ማለት አይደለም። ግን መተጋገዝ ባለብሽ ሰዓት ለምሳሌ ስራ የሚሰራ ከሆነ በዚህ በልኩ ብትሰራው፣ ይሄንን ብታደርግ፣ ቀልል ማድረግ በቃ አንቺን መልቶ እንዳማከረሽ እንደ ጓደኛ ማየት እንዲችል፣ እንደ እህትም እንደ እናትም አንቺን መቀበል እንዲችል ማድረግ ማለት ነው እንጂ የሆነ ነገር ሲነግርሽ አንቺ ባትወጂው እንኳን ያንን ነገር አንቺም የሆነ ፎቢሽ እንኳን ባይሆን ያንን ነገር ክልፍ ከማድረግ በተሻለ ያንን ነገር መረዳት ወይም ደግሞ መርዳት እንኳን ካልቻልሽ መረዳት መቻል አለብሽ ማለት ነው። ገብቷችሁ ኋላ እንደዛ ከሆነ ትዳሩ ደግሞ ምን የሆነ ይመጣል? ምንድነው እየረጋ ስክን እያለ ይመጣል። ቤቱ ራሱ የደመቀና ያማረ ይሆናል ማለት ነው። ሌላው ነገር ምንድን ደግሞ ሲትር መሸፈን፣ ቤትሽን መሸፈን ሀታ ለጓደኛ ለቤተሰብም ቢሆን ሁሌ ነው የምላችሁ፣ ለጓደኛ ለቤተሰብም ቢሆን አለመናገር ስለ ትዳራችሁ። ምክንያቱም እና የሆነ ጥል እንኳን ተጣልታችሁ ከተናገራችሁ እነዛ ሰዎች ምንም አይረሱትም ያንን ነገር ከተቻለ ይሄን አርጉሽ ነው የምትባዩ። ነገር ግን ቤትሽን ሽፍን አድርገሽ ካሽሳ ከተባለ ያንን ነገር በቃ እናንተ ትታረቃላችሁ፣ አብሮ እናንተ ጻባችሁም ይጠፋል፣ ትረሱታላችሁ። ነገር ግን እናንተ ተጣርቃችሁ ሌላው የሚቀረው ነገር ምንድነው? ለቤተሰቦቻችሁ የማትናገሩ ቤታችሁን የማትሰትሩና ትዳራችሁን የማትሰትሩ ከሆነ እነዚህ ነገራቶች እየጎዳችሁ የሚመጣበት ሁኔታ አለ ነው። ገብታችኋል? አራተኛው ነገር ምንድነው ደግሞ ሶብር መታገስ። ገብታችኋል? ታገሱ። የሆነ ለምሳሌ ገንዘብ ላይኖረው ይችላል፣ ወይም ደግሞ የሆነ ፍቅር እየሰጠች ላይሆን ይችላል። በተለያዩ ነገራቶች ካስተዳደጉም አንጻር ካለመረዳትም አንጻር ወይም ደግሞ ከሁኔታዎችም አንጻር ምናምን ወይም ስራ ሲበላሽበት እንደዚህ ወይም በተለያዩ ነገራቶች ያንን ነገር በሰብር ማለት በልጆች ምክንያት ልትጣሉ ትችላላችሁ። በተለያዩ ነገራቶች ጠል ምናምን ሊመጣ ይችላል። ስለዚህ ሰብር ትዕግስት ያስፈልጋል። ትዳርን ራሱ እየገነባችሁት ነው እንጂ የምትሄዱት በአንድ ተገንብቶ ቁጭ አይደላችሁ። ሁሌ የሚገነባ ሁሌ እስቲ ለራሳችሁ ጋር እኮ በየቀኑ ትጣላላችሁ። ለምንድን ነው የምትጣሉት? ተሰርተን ስላላለቀን ነው። ተሰርቶ ያለቀ ሰው የለም። እስከምንሞት እየተሰራን ነው የምንሄደው። በምንሰራ ጊዜ ደግሞ ሁልጊዜ የምንላለን ስህተት ይኖራል፣ አለመግባባት ይኖራል። እነዚህ ነገራቶች በምንድን ነው የምናልፋቸው? በሶብር በትዕግስት ማለት ነው። አላህ አዘወጀል ኢነማ የወፈ ሳቢሩን ቢገይሪ ሂሳብ ብሏል አይደል? አላህ ሱብሓነሁ ወተዓላ የታጋሾችን ምንዳ ያለ ሂሳብ ነው የሚመነዳው። እና መታገስ የሚባለው ነገር ያስፈልጋል። ሌላው ነገር ደግሞ ዱዓ፣ የመጨረሻው ዱዓ ማድረግ ለትዳራችን ምንድነው? ዱዓ በደንብ ዱዓ ማድረግ ትዳራችን አላህ ሱብሓነሁ ወተዓላ እንዲተን ረበና ሀብለና ሚን አዝዋጅና ወዙርሪያቲና ቁረተ አዕዩን ወጀዐልና ሊልሙተቂና ኢማማ እያልን አላህ ሱብሓነሁ ወተዓላ ሁልጊዜ ምንም ጌታችን ሆይ ለሚስቶቻችንን ልጆቻችንን ወይም እኛ ደግሞ ቀየር አድርገን ባሎቻችንን አላህ ሱብሓነሁ ወተዓላ መልካም እንዳደርግልን የሆነ የአይናችን ማረፊያ እንዳደርግልን እንደዚሁም ደግሞ
ለእንትኖች ለሙተቂኖች አላህ ሱብሓነሁ ወተዓላ ለሚፈሩት ኢማም እንዳደርግ መሪ ማለት ነው በነገራችን ላይ እና ምርጥ ዱዓ ነው ይሄንን ነገር ሁልጊዜ ማለት ረበና ብለን አዝዋጅና ቁረተ አዕዩን እያለ ሁልጊዜ አላህ ሱብሓነሁ ወተዓላ ምን ገብቶሻል። እንደዛ ካደረግን አላህ ሱብሓነሁ ወተዓላ የሰከነ መልካም የሆነ ትዳር ሊሰጠን ይችላል ማለት ነው እና ያለ እንትና ዑመር ኢብኑ ኸጣብ ምን ይላሉ? አልሙ ኒሳአኩም ሱረቱን ኑር ይላሉ። ሱረቱን ኑርን ሴቶቻችሁን አስተምሩ ይላሉ። ሱረቱን ኑር ምን ይዟል? ስለ ሂጃብ ይዟል፣ ስለ ሀያ ይዟል፣ ስለ ቤት አስተዳደር፣ ስለ ምናምን እንደዚህ ስለያዘ ሱረቱን ኑርን መቅራት ዲናችንን ሁልጊዜ መማር እነዚህ ነገራቶች ከተያዙ ኢንሻአላህ አላህ ሱብሓነሁ ወተዓላ የተሻለ ነገር ይሰጠናል ማለት ነው። አላህ ሱብሓነሁ ወተዓላ ትዳራችሁን ይባርክላችሁ፣ ተፋሁማችሁን መረዳዳታችሁን ከፍ ያደርግላችሁ። እንደዚሁም ደግሞ ያኔ ይሄ ምንድነው ተጋፉልን ምናምን እንደዚህ መጥፎ ነገራቶችን መጥፎ ቀናቶችን ከዲን ውጭ ያሉት ቀናቶችን አላህ ሱብሓነሁ ወተዓላ ያስወግድላችሁ። አላህ ሱብሓነሁ ወተዓላ መልካም ስራዎችን ወዶ ይቀበላችሁ። ትዳራችሁን እስከ መጨረሻው ያደርግላችሁ ቢኢዝኒላህ። ባረከላሁ ፊኩም። ቀጣይ ደግሞ ስለ እንትኖች ነው። በቃ ጠር ለማድረግ እሞክራለሁ። እንዳስረዘምኩባችሁ ይገባኛል፣ ግን ኢንሻአላህ ጠር ለማድረግ እሞክራለሁ። ባረከላሁ ፊኩም። ለምን ነው የዛሬ ተመራቂዎች አሉ። አላህ ሱብሓነሁ ወተዓላ ባረከላሁ ፊኩም። አላህ ሱብሓነሁ ወተዓላ ይውደዳችሁ፣ ከፍ ያደርጋችሁ ኢንሻአላህ። አላህ ሱብሓነሁ ወተዓላ ያለ መልእክተኛ አለይሂ ሰላቱ ወሰላም ኸይሩኩም መን ተዓለመ አልቁርአነ ወዐለመ ብለዋል። ከእናንተ የተሻላችሁ ቁርአንን ቀርቶ ያስቀራ ነው ብለዋል። ኸይር ሰው ማለት በቃ ይሄ ቁርአንን ለመቅራት እናንተ የምታደርጉት ጥረት በጣም ከዚህ እንትን የሚል አይደለም። የሆነ ዝም ብሎ የሚተው ነገር አይደለም። ሰዎች አሁን በብዙ ነገር ቢዚ በሆኑበት ሰዓት፣ ሰዎች ገፍላ ውስጥ በገቡበት ሰዓት፣ ከድናቸው ወጥተው እንቶ ፈንተው በሚያደርጉበት ሰዓት እናንተ ጊዜያችሁን ወቅታችሁን ጨርሳችሁ እንደዚህ መማርና ለዲናችን ብላችሁ መሄዳችሁ ቀላል ነገር አይደለም። አላህ ሱብሓነሁ ወተዓላ መልካም ስራችሁ ወዶ ይቀበላችሁ፣ ከፍ ያደርጋችሁ። ከዚህ በላይም ደግሞ የምትማሩ ሐፊዞች የምትሆኑ አላህ ሱብሓነሁ ወተዓላ ያድርጋችሁ። በተሻለ ነገር የምትተኩ አላህ ሱብሓነሁ ወተዓላ ያድርጋችሁ። ሰዎችን የምትተኩ አላህ አዘ ወጀል ያድርጋችሁ። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ምን ይላሉ? ያ ረቢ ኢነ ቀውሚ ኢተኸዙ ሀዘል ቁርአነ መህጁራ ይላሉ አይደል? የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ሱረቱል ፉርቃን ላይ ወቃለ ረቢ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም በነገራችን ላይ ትልቁ ስሞታቸው ይሄ ነው። ይህንን ደግሞ የተባለው መቼ እንደሆነ ታውቃላችሁ? በሰሃባዎች ዘመን ሰሃባዎች ያንን ሁሉ በየቀኑ እንኳን ራሱ በየሶስት ቀኑ ራሱ የሚያከትሙበት ጊዜ ነበረ። ሌሊት የሚቆሙበት ጊዜ ነበረ። ብዙ ነገራቶች እና ግን ቁርአንን አላህ ሱብሓነሁ ወተዓላ ወቃለ ረሱል ያ ረቢ ኢነ ቀውሚ ኢተኸዙ ሀዘል ቁርአነ መህጁራ ይህንን ቁርአን እኮ የተተው አድርገው ተውትኝ እያሉ የሚናገሩበትና የሚከሱበት ሁኔታ ላይ ነው ያለ ነው እና እኛ አሁን ላይ ይህ ክስ እንዳይመጣብን በምንችለው አቅም ጠንከረን መማር የምንችለው አቅም ዲናችንን ማገልገል የምንችለውን ያክል ለዲናችን መስጠትና መማር ከቃይዳ ጀምሮ ቃይዳ መማር መጀመር ማለት ቀላል ነገር አይደለም። አሪፍ ባብለን ያን ፊደላቶችን ተረድተን እናውቀን ከዛ በኋላ ደግሞ ቁርአንን እንቀራለን። ከዛ በኋላ ደግሞ ነዘሩን ከጨረስን በኋላ ሂፍዝ ከጨረስን በኋላ ተፍሲር ከጨረስን በኋላ ደግሞ እንደዚሁም ደግሞ ይሄ ምንድነው የኢዕራብ መማር እንችላለን። ሌሎችም ነገራቶች ማለት ነው። ገብቶች በኋላ እንደዚህ እያደገ በሄደ ቁጥር እያደግን እንሄዳለን ማለት ነው። ገብቶች በኋላ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ምንድነው የሚሉት? የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ይቃሉ ሊሳሒቢል ቁርአን ለቁርአን ሰው እኮ ይባል ይቅራ ወርተቂ ይባል ቅራ ይሄ ምንድነው ለቁርአን ባለቤት አንብብ እና የኔ ወርተቂ ይባላል። ምን ይባላል? ወረቲል በጣም ቆንጆ አድርገህ አንብብ። ከማ ኩንተ ትረቲል ፊ ዱንያ ላይ ሆነ ተርቲል ስታደርግ ስታነባው ራሱ ስትቀራው ነበር ማለት ይባላል ተብሎ እንግዲህ ትልቅ ሰው ማለት ይሄ ነው። በቃ መንዚላው ደግሞ ምንድነው ከፍ እያለ ከቀራበት የቁርአኑ የቀራበት ድረስ እንዲሆን ያደርግለታል ማለት ነውና ቁርአን መቅራት ቀላል ነገር አይደለም። ቁርአን በቀራን ቁጥር ምንድነው እንደዚሁም ቁርአን ለመቅራት ጥረት ባደረግን ቁጥር ቁርአን ያፈዝን ጊዜ ቤተሰቦቻችን ወላጆች ከኛ አልፈው ወላጆቻችንን ጭምር ራሱ ተክሊል እንዲለበሱ እናደርጋቸዋለን። ተክሊል ማለት ይሄ ምንድነው? ይሄ ካባ እንደማለት ነው አይደል? ልክ እንደዛ አላህ ሱብሓነሁ ወተዓላ የትንሣኤ ቀን ያለብሰዋል ብለን ያለ መልእክተኛ ዓለይሂ ሰላቱ መን ቀረአ አልቁርአን ወዐሚለ ቢሂ ለይሰ ሊዋሊደሁ ማነው ሳጅ የውመል ቂያማ ሳጅ ምንድነው? ታጅ የሚባለውን ነገር የውመል ቂያማ ላይ ቁርአን የሚቀራ ሰውና በቁርአን የሰራበትን ሰው ወላጆቹን አላህ ሱብሓነሁ ወተዓላ የትንሣኤ ቀን እንዳለብስ ያደርጋቸዋል ወይም ደግሞ ተክሊል እንዲለብሱ ያደርጋቸዋል ብለው ያለ መልእክተኛ ዓለይሂ ሰላቱ ወሰላም ይናገራሉ። እና በምንችለው
ቁርአን ላይ ልናተኩር እውቀት ላይ ልናተኩር ይገባል። መልእክተኛ ዓለይሂ ሰላቱ ወሰላም አላህ ሱብሓነሁ ወተዓላ ጠይቀኝ ያላቸው ነገር ቢኖር ምንድነው? እውቀት ነው። ገብቷችኋል? ረቢ ዚድኒ ዒልማ ጌታዬ ሆይ እውቀትን ጨምርልኝ ብለው እንዲለምኑ አላህ ሱብሓነሁ ወተዓላ የነገራቸው እና እውቀትን የቁርአን የእውቀት ሁሉ ደግሞ መጀመሪያ ምንድነው? ቁርአን ነውና በምትችሉት አቅም ጥረት አድርጉ። ኢንሻአላህ ደግሞ ከዚህ ነገሩን ቀርታችሁ ከዛ ደግሞ ሂፍዙን ቀርታችሁ ከዛ ያላችሁ የምታደርጉበት በጣም ብዙ እንትኖች አላችሁ። ጊዜያችሁን ተጠቀሙ። ጊዜያችሁን በንቶ ፈንቶ በሚዲያ በጭራሽ በማይጠቅም ነገር አታበላሹ። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ማነው ኢብኑ ዑመር ኢብኑ ኸጣብ ምን ይላሉ? ተዓለሙል ቁርአን ይላሉ። ቁርአንን ተማሩ ወዓሊሙ ናስ ሰዎችንም አስተምሩ እያሉ ይናገራሉ። ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ማለት ነው። ኢብኑ መስዑድ ረዲየላሁ ዐንሁ ምን ይላሉ? ينبغي لحمل ቁርአን እንደተሸከመ ሰው እኮ ያኒ ይሆን መሆን ይገባል። አየኩነ ባኪየን محزونا حاكما ساكنا እንደዚህ ደግሞ ወቁራን የቁርአን የተሸከመ ሰው ደግሞ ቁርአንን እኮ የያዘ ሰው ባህሪው የመጀመሪያው ቁርአን ባህሪው ሊሆን ይገባል። ልክ ያለ መልእክተኛ ዓለይሂ ሰላቱ ወሰላም ኹሉቁሁ ቁርአን እንደተባለው ቁርአን ባህሪው ሊሆን ይገባል ነው። ደግሞ ሌላው ነገር ምንድነው? ቁርአን የሚያለቅስ ለምሳሌ ሰላት ሲሰግድ ሊሆን ይችላል፣ ቁርአን ሲቀራ ሊሆን ይችላል። ሰላቱን ሲሰግድ ያኔ ቁርአን ሲቀራ እንደዛ ሊያለቅስ ይገባል። የሆነ ኹሹዕ የሚባለው ነገር ውስጡ ሊገባ ይገባል ምናምን እያለ ይመክረናል ማለት ነው። ደግሞ ለምንድነው የሆነ እዝን ልቡ በቃ ትንሣኤ ሲሰማ በቃ ልቡ ሊያዝን ያ ረቢ አላህ ጀነት ታስገባኝ ይሆን ብለን ተስፋ ምንድነው የሚባለው ይሄ መፍራት የሚባለው ነገር ይሄ በይነ ኸውፍ ወረጃ ሆነን አላህ እናመጣጣልከው። ከዛ ደግሞ ጀነትን ስናገኝ ደግሞ በአላህ ሱብሓነሁ ወተዓላ ተስፋ ላይ እርግጠኛ መሆን አላህ ሱብሓነሁ ወተዓላ ጀነትን እንዲያስገባን መለመን ዱዓ ማድረግ እነዚህን ነገራቶች ባስተነተንን ቁጥር ምን ይሆናል? ቁርአን ውስጣችን እየገባ ይመጣል፣ እየተገበርነው ይመጣል። ሌላው ነገር ደግሞ ሂክማ እንትን ጥበብ ያለው ያደርጋል። ቁርአን አንድ ሰው ሲቀራ ጥበብ ያለው ያደርገዋል፣ ጥበበኛ ያደርገዋል ይላል ኢብኑ መስዑድ ረዲየላሁ ዐንሁ። ሌላ ነገር ደግሞ የረጋ ያደርገዋል። እርጋ ይላል፣ በቃ ስክን ይላል። የሆነ በዚህም በዛም እንደዚህ የሚንቀዠቀዥ አይደለም ቁርአን የሚቀራ ሰው። ምክንያቱም ቁርአን ምንድነው ያለው? ቁርአን ምንድነው አድርጎታል? አክብሮታል። የተረጋጋ ሰው እና መልካም ሰው ስላደረገው ማለት ነው። እና መጨረሻው ምንድነው? ወቁራ እንትን ነው ይሄ ክብር ያለው ያደርገዋል ብለው ይናገራሉ ማለት ነው። እና በምንችለው አቅም ጎበዝ ልንሆን፣ ጠንካራ ልንሆን፣ ለቁርአን ጊዜ ልንሰጥ፣ በምንችለው አቅም ልንማር ይገባል። አላህ ሱብሓነሁ ወተዓላ ቁርአን ላይ በደንብ አድርገን የምንቀራ የምንሐፍዝ በቃ ቁርአንን የምንተገብር ባሮች ያድርገን። የረሱል ሰለላሁ ዐለይሂ ወሰለም ትክክለኛ ተከታዮች ያድርገን። ሱብሓነከ ረበና ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ ነስተግፊሩከ ወነቱቡ ኢለይክ ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ አጅመዒን። ባለትዳሮች ባረከላሁ ለኩማ ወባረከ አለይኩማ ወጀመዐ በይነኩማ ፊል ኸይር። አላህ ሱብሓነሁ ወተዓላ ያማረ የሰመረ ትዳር አላህ ሱብሓነሁ ወተዓላ ያድርግላችሁ፣ ከፍ ያድርጋችሁ፣ የተሻለ ነገር በአላህ ይወፍቃችሁ። አስተማሪዎች አላህ መልካም ስራችሁን ይቀበላችሁ። እዚህ አስተምራችሁ ያደረሳችሁ ሁላችሁም በእያንዳንዱ ሚዛን ሐሰናታችሁ ላይ እጥፍ ድርብ አድርጎ አላህ አዘ ወጀል ያለ ሂሳብ ጀነትን ግቡ ከሚላቸው ባሮቹ በማድረግ አላህ ሱብሓነሁ ወተዓላ የተሻለ ነገር እንዲረዝቃችሁ ዱዓዬ ነው። አላህ ሱብሓነሁ ወተዓላ የተሻለ ነገር ሁሉ ይወፍቃችሁ፣ መልካሙን ሁሉ አላህ ሱብሓነሁ ወተዓላ ያድርግላችሁ። እንደዚሁም ተማሪዎች በዚሁ ከዚህም ደግሞ የበለጠ ሆናችሁ የተሻለ ነገር ላይ እንደምትደርሱ ባለሙሉ ተስፋ ነኝ። እናንተም ተምራችሁ ነገ ሌሎችንም እንደምታስተምሩ እርግጠኛ ነኝ ኢንሻአላህ። አላህ ሱብሓነሁ ወተዓላ መልካም ስራዎችን ወዶ ይቀበላችሁ። አላህ ያህፈዘኩም። ሰላም አለይኩም።